الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه رمضان كريم مالتي تشلل ويساي تشلم ይህንን ቀውል በተለይ አሁን ባለንበት ጊዜ በወጣቶች መካከል ብዙ አይነት ንቃሾች የሚያስተናግድ ነው እና ሼክ ሙስዓብ ያስቀመጠው የሆነውን ነገር ለማስታወስ ያህል ነው። ሁክሙ ቀውል ረመዳን ከሪም የሚለው ቀውል ምንድነው? ሁክሙ በሸሪዓ ይቻላል አይቻልም የሚለው ነገር ማለት ነው። ሼክ ሲናገር ምን ይላል? اشتهر على ألسنة كثير من الناس በጣም ብዙ ሰዎች አንደበት ላይ ማለት ነው التهنئة بدخول شهر رمضان المبارك የተከበረው የረመዳን ወር መግባት አስመልክቶ የደስታ ቃል ሲለዋወጡ በሰዎች ዘንድ ማለት ነው ረመዳን ከሪም የሚለው ነገር መጠቀም በተለይ በአሁን ሰዓት ትንሽ እየሰፋ ያለ ነገር ነው። አማው ላይ ይሄን የሚታወቅ ነገር ነው ረመዳን ከሪም የሚለው ማለት ነው። ምን ይላል? وكثيرا ما يدخل بعض الشباب በጣም ብዙ ሸባቦች ማለት ነው في نقاش ምን ላይ ይገባሉ? ንቃሽ ላይ ይገባሉ፣ ይከራከራሉ፣ ይወያያሉ ማለት ነው حول جواز هذه الكلمة رمضان كريم ማለት ይቻላል ወይ ሳይቻልም በሚል ማለት ነው أو عدم جوازها ወይም ደግሞ አይፈቀድም በሚለው يعني በወጣቶች መካከል ብዙ ንቃሾች አሉ ይላል። فأردت أن نبين حقيقة هذه الكلمة وحكمها እኔም ደግሞ የዚህ ቃል ሐቂቃው ምንድነው እንደ ሸሪዓ ማለት ነው ይሄንን በያን ማድረግ ግልጽ ማድረግ ፈለኩኝ። እንደዚሁም ደግሞ በሸሪዓ ያለው ሁክም ሐላል ነው ሐራም ነው ምንድነው የሚለውን ነገር ማለት ነው። لعلي بذلك أساعد في خلق باب الجدال الذي لا فائدة فيه ምናልባት ይህ ምንም ጥቅም የሌለው የሆነ የክርክር በር ለመዝጋት ሰበብ ሊሆን ይችላል ለማገዝ ያህል ነው ይላል። فأقول የመጀመሪያው ያስቀመጠው ነገር ምንድነው? እንዲህ ይላለሁኝ أولا የመጀመሪያው لا أعلم አላውቅም ይላል ሼክ حتى الآن እስካሁን ድረስ أحدا من أهل العلم አንድም የእውቀት ባለቤት አላውቅም أطلق القول بتحريمها ይህንን ቀውል እንደዚህ በልቁ ሐራም ነው የሚል አንድም ዓሊም አላውቅም አለ። ثانيا ሁለተኛው النظر في هذه الكلمة እቺን ቃል መመልከት ያስፈልጋል من عدة حيثيات ከብዙ ነገር አንፃር ከብዙ አቅጣጫ ልንመልከታት من حيث الشرع ስንመለከት እንደ ሸሪዓ ማለት ነው فالعبارة صحيحة ምንም አይነት ችግር የሌለበት ትክክለኛውን አገላለጽ ነው ረመዳን ከሪም የሚለው እንደ ሸሪዓ ምንም አይነት ችግር የሌለበት አገላለጽ ነው። لأنها ምክንያቱም إما أن تستعمل بمعنى الدعاء ሰውየው ረመዳን ከሪም በሚል ጊዜ ምናልባት የሚጠቀማት ዱዓ በሚል ማዕና ነው። ዱዓ ፈልጉበት ነው። አይ ምን ማለቱ ነው? أدعو الله أن يكون رمضان سببا للكرم والبركة عليك ሰውየው ለአንተ ረመዳን ከሪም በሚልህ ጊዜ أدعو الله الله نلملوالله أن يكون رمضان እንዲሆን سببا እንዲሆን ዱዓ አድርጋለሁ አላህ እንጠይቀዋለሁ للكرم والبركة عليك ባንተ ላይ ቸር እንዲሆን ባንተ ላይ በረካ ይዞልህ እንዲመጣ ዱዓ አደርግልሃለሁ ለማለት ነው ረመዳን ከሪም የሚጠቀመው ሰውየው ማለት ነው። ስለዚህ ከዚህ አንፃር ምንም አገላለጹ ላይ ችግር አይኖርበትም ማለት ነው። ወይም ደግሞ أن تستعمل بمعنى الإخبار ሰውየው ለመንገር ያህል عن حقيقة الشهر ማለት ነው ይህ ሸህር ከሪም የሆነ ሸህር ነው ለሚለው ነገር ለመግለጽ ያህል ሰውየው ይጠቀመዋል። ለኢኽባር ማለት ነው ምንን ኢኽባር ለማድረግ ለመግለጽ ለመናገር ሸህር ረመዳን በተመለከተ أي ما تفضل الله فيه على عباده الله በባሪያዎቹ ላይ ይህን ወር አስመልክቶ የዋለላቸው ትሩፋት በተመለከተ ለመንገር ማለት ነው ሰውየው ረመዳን ከሪሙን ብሎ يعني ይጠቅሳል ማለት ነው። وقد ورد إطلاق وصف እንግዲህ ከሪም የሚለው ቃል ይህንን ወصፍ ማለት ነው መጥቷል በሸሪዓችን ማለት ነው في القرآن على عدة أشياء በሸሪዓችን ለብዙ ነገሮች ከሪም የሚለው ነገር መጥቷል። ምክንያቱም አንዳንድ የሚነሳ ነገር ስላለ ነው። ከሪም የሚባለው አላህ Subhanahu Wa Ta'ala ብቻ ነው መخلوق ለሆነ ነገር ከሪም አይባልም የሚሉ አገላለጾች ስላሉ ማለት ነው። ለምሳሌ አላህ Subhanahu Wa Ta'ala ሱረቱል አንፋል ላይ ወሪዝቁን ከሪም በዚህ ቃል ገልጾታል ማለት ነው። እንደዚሁም ደግሞ ሌላ ቦታ ላይ አላህ ምን ይላል? ወሪዝቁን ከሪም እንደዚሁም ዘውጅን ከሪም ወመቃሚን ከሪም እነዚህ ሁሉ አገላለጾች አሉ በሸሪዓችን። ኪታቡን ከሪም ገኒዩን ከሪም አላህ Subhanahu Wa Ta'ala በዚህ መልኩ ገልጾታል። ሌላ ቦታ ላይ ደግሞ እንደዚሁ ለመግለጽ ሪዝቀን ከሪማ በሚል ገልጾታል። አጅረን ከሪማ
ስለዚህ እነዚህ ቃላቶች ሁሉ በቁርአን መጥተዋል። ስለዚህ እንደዚህ ቃሉ መጠቀሙ ረመዳን ከሪም ቢባል ምንም ችግር እንደሌለው ከዚህ መረዳት ይቻላል። ከረሱል ሰለላሁ ዐለይሂ ወሰለም ሐዲስ ደግሞ ላ ባሪድን ወላ ከሪም የሚለውም ሼክ እንደዚሁ ጠቅሷል። ወፊል ሐዲስ ላይ ደግሞ ምን መጥቷል? አልሙእሚኑ ጊሩን ከሪም የሚል መጥቷል። ሙእሚንን አላህ ምን ብሎ ወስፎታል? ከሪም በሚል ወስፎታል። ረዋሁ አቡ ዳውድ ወገይሩሁ ሌሎችም ዑለማዎች የዘገቡት ነው። ሌላው መታየት ያለበት ሚን ሐይሱ ሉጋ ችግር አለው ከቋንቋ አንጻር። ከሪም የሚለው ፈዒል በሚል ወዝን ነው የሚመጣው። እንግዲህ ሰርፍ ለሚያውቅ ሰው ይሄ ይረዳዋል። ፈዒል በሚል ማለት ነው። ቱጥለቁ ወዩራዱ ቢሃ መዕና መፍዑል የሚል መዕና ይኖረዋል። ፈዒል የሚለው መፍዑል የሚለው እንደ ምሳሌ ለመጥቀስ ያለ ምሳሌ ቀቲል የሚለው ያው መቅቱል ነው የሚፈለግበት፣ ቀቲል ይባላል። የተገደለውን ቀቲል ብለን እንገልጻለን። ጀሪሕ እንላለን፣ መጅሩሕ የሆነውን ማለት ነው። ሰጂን እንላለን፣ መስጁን የሆነውን። ልክ እንደዚሁ ከሪም ይባላል ማለት ነው። ምንን ሙክረም የሆነውን ከሪም ብለን እንገልጸዋለን ማለት ነው። ሐታ ከሉጋ አንጻር ራሱ ረመዳን ከሪም የሚለው አይ ሙክረሙን ማለት ነው። የተላቅ የተከበረ ነው ማለት ነው። ከረመሁ ላህ አላህ ያላቀው ወር ነው ማለት ነው። ቢማ አውደዐሁ ፊህ ሚነል በረካት ወልኸይር አላህ በውስጡ ባደረገው በረካ ባደረገው ኸይር ነገር ከረመሁ ላህ አላህ ያላቀው የሆነ ወር ነው ለማለት ነው። ረመዳን ከሪም የሚለው መፍዑል በሚል ይነገራል ማለት ነው። ወቱጥለቁ ከሊመቱ ከሪም የሚለው ወዩራዱ ቢሃ አሸይኡል ሐሰን እንደዚሁ መልካም የሆነ ነገር ከሪም ተብሎ ይገለጻል። ወኩሉ ሸይእን ሸሩፈ ፊ ባቢሂ ማንኛውም ነገር ባለበት ቦታ ላይ ባለበት ርዕስ ላይ ባለበት አገባብ ማለት ነው ላቅ ያለ እንደሆነ ከሪም ተብሎ ይገለጻል። ፈኢነሁ ዩሰፉ ቢልከረም ከረም በሚል ይገለጻል። ስለዚህ ከቋንቋ አንጻርም ረመዳን ከሪም የሚለው ምንም ችግር የለውም ማለት ነው። ይህንን ሼክ ምን ይላል? ዘከረሁ ራጊቡ ፊል ሙፍረዳት ኪታብ ላይ ራጊብ ይህንን ጠቅሶታል በማለት ይገልጻል። ወሚን ሐይሱ ልእስቲዕማል አጠቃቀሙ ላይ ደግሞ ቀድ ኢስተዕመለሃ ጀማዓቱን ሚን ኪባሪል ዑለማ ከትልልቅ ዑለማዎች በርካቶች ተጠቅመውታል ይላል። ቀዲመን ወሐዲሳ ከድሮዎቹም አሁን ካሉትም ማለት ነው። እብኑል ጀውዚን ይመስል ወእብኑ ተይሚያ ደግሞ ቃለ ዐን የውሚ ዐረፋ ኢነሁ የውሙን ከሪም ብሏል። ስለዚህ በዚህ መልኩ ቀናቶችን ወራቶችን መግለጽ ይቻላል ማለት ነው። አይ ወይም ደግሞ ሼክ እብኑ ተይሚያ ይህንን ተጠቅሞታል። እንደዚሁም ደግሞ ሼክ ሙሐመድ ብን አብዱልወሃብ አሰዕዲ፣ ሙሐመድ ብን ኢብራሂም ወእብኑ ባዝ ወእብኑ ዑሰይሚን እንደዚሁም ወእብኑ ጅብሪን እነዚህ ሁሉ ተጠቅመውታል። አብዱልከሪም አልኹደይር፣ ሙሐመድ ሙኽታር አልሽንቂጢ ወገይሩሁም ሌሎቹም ማለት ነው ይህንን ቃል ተጠቅመውታል ረመዳን ከሪም የሚለው። ሌላው የሚነሳው ነገር ثالثا ማለት ነው أما الفتوى المشهورة عن ابن عثيمين رحمه الله تعالى ሼክ እብኑ ዑሰይሚን ሰጡት ስለሚባለው ፈትዋ ሼክ ሙስዓብ ምን ይላል? فكثير من الناس لم يفهم مقصود الشيخ ሼክ እብኑ ዑሰይሚን በዚህ ፈትዋቸው ላይ የተናገሩት ነገር በጣም በርካታ ሰዎች አልተረዱትም ይላል። فالسؤال የመጀመሪያው ነገር ጥያቄው ካነ አመን يعصي الله في رمضان ጥያቄው እሳቸው የተጠየቁት በረመዳን አላህ ሱብሓነሁ ወተዓላ ስለሚያምፅ ሰው ነው። فإذا نوصح سويه كتمكر قال هذه العبارة في معرض الاتكال على سعة رحمة الله على سعة رحمة الله في رمضان الله برمضان يالو صفي إذنة لا بمدقف سويه مالتنا من يلال رمضان كريم يميلو قال يقلصال أن شيخ بزيها قبابنا يتناقرت ثم إن الشيخ لم يحرمها شيخ الزانق قرأت لاي قلت بهنا ملكو حرام نو يميل قال هذا لم يتتكمتنا منه وإنما قال غير الصحيحة تككل هذا لم ينقر ما تتكمنا يلوت أي في هذا السياق نو تياكو بقرب الله شو سياق أقباب مالتنا ما تتكمو تككل هذا لم يلوت ولذلك استعملها لزهم الساتشو راسو تتكموتال عدة مرات بطعم برزوبو تالي في خطابه بخطبات شو ليلة لذي إن فتوى ودساتشو بتأم بركة صوت يستقبلوا جنس شيخ راسو تتكموتال ولا شك أن استعمال الألفاظ الواردة في السنة أفضل بشابة سنة بحديث بمن يمتو يقالات التكاكم متكمو يتشالنو يبلتنو لكن لا ينبغي أن نضيق على الناس بتحريم شيء مباح هنا النجار حرام بمدرك بسويت لاي دين للنات أبب أي قبام فإن تهنئة ميبالو نجر بسويت مكاكل ينكوان دس على مجلج أن ملواوت إهن تهنئة مالتنو من عمور العادات
በተለምዶ ከሚሰሩ ነገሮች ነው የሚቆጠረው፣ ሚነል ዒባዳት አይደለም ማለት ነው። በዚህ ጉዳይ ላይ ነቀለል ኢጅማዕ ዐለ ዛሊከ ኢብኑ በጣህ አልዑክበሪ ፊል ኢባና አልኩብራ ላይ ይህንን ነገር ነቅል አድርገዋል ይላል። ስለዚህ በመጀመሪያ ደረጃ ይህ ነገር ምን አይደለም ማለት ነው፣ ሚነል ዒባዳት አልመሕዷ ጥርት ካሉ ዒባዳዎች አያያዝም። ስለዚህ አንድ ሰው ሐላል የሚያደርግ ማስረጃ ምንድን ነው ይባላል። ምክንያቱም አልአሽያ አስላቸው ምንድን ነው ሐላል ስለሆነ ማለት ነው። ሚነል ዓዳት እስከሆነ ድረስ ሐራም የሚል ሰው ካለ ያ ሰው ነው በሸሪዓ ደሊል እንዲያመጣ የሚጠየቀው። ሚነል ዓዳት እስከሆነ ድረስ እንደዚሁም ደግሞ የቃሉ መልእክትም ሸሪዓ የሚጻረር ነገር እስከሌለው ድረስ ዑለሞችም የተጠቀሙት ነገር ነው። ስለዚህ መጠቀሙ ክልክል እንዳልሆነ ሼክ ሙስዓብ ብኑ ሰላህ በዚህ መልኩ ሪሳላው ላይ ገልጿል ማለት ነው። ወላሁ አዕለም።